እግዚአብሔርም ክብር ጎሏቸዋል። አንድ ጻድቅ የለም። ነገር ግን በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል ቅዱሱ ቃል። በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ወገኖች ሆይ ጽድቅ በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋ ነው። የዘላለም ሕይወት መዳን ወደ እግዚአብሔር መንግሥት መግባት በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋ ነው። የኃጢአት ደመወዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ ለሚያምኑት ሁሉ የዘላለም ሕይወት ነው። በእርሱ የሚያምን አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ለሰው አንድ ጊዜ ሞት አለ። ከሞት በኋላ ግን የዘላለም ፍርድ አለ። የኃጢአት ደመወዝ አለ። ኢየሱስ ክርስቶስ ግን የቤዛነቱን ሥራ ሰርቶልናል። ምትክ ሆኖልናል። መስዋዕት ሆኖልናል። እኛ በእሱ አምነን እንድንድን፣ በእሱ አምነን ወደ እግዚአብሔር መንግሥት እንድንገባ ኢየሱስ ምትክ ሆኖልናል። ኢየሱስ መስዋዕት ሆኖልናል። ከዚህ የሚበልጥ የምስራች የለም እህቴ፣ ከዚህ የሚበልጥ የምስራች የለም ወንድሜ። ኢየሱስ ሥራህን ሰርቶልሃል። ኢየሱስ ሥራሽን ሰርቶልሻል። ኢየሱስ ያድናል። መዳን በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ ነው። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር ይላል የእግዚአብሔር ቃል። እግዚአብሔር በክርስቶስ ሆኖ ዓለምን ሁሉ ከራሱ ጋር ያስታርቅ ነበረ። ኢየሱስ ክርስቶስ ያድናል። ሰውና እግዚአብሔር በኃጢአት ምክንያት ጠል ነበሩ፣ ጠላቶች ነበሩ። በሰውና በእግዚአብሔር መካከል የኃጢአት ግድግዳ ነበረ። ጌታ ኢየሱስ ግን የኃጢአትን ግድግዳ በሥጋው አፈረሰ፣ ሰውና እግዚአብሔርን አስታረቀ። ኢየሱስ ብቻ ነው ሰውና እግዚአብሔርን በቀራንዮ መስቀል ላይ ያስታረቀው። ኢየሱስ ክርስቶስ ያድናል። ንስሐ ግቡ፣ በወንጌል እመኑ። ሰዎች